ሰላም ተወዳጆች እንዴት ናችሁ? ጸጋና ሰላም ይብዛላችሁ። ዛሬም እንግዲህ እንደ ወትሮ ቆንጆ የሆነ ቪዲዮ ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከትና ከተመለከታችሁም በኋላ ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ ማስፈር ነው። ሀሳብ አስተያየቶቻችሁን እያሰፈራችሁ አይደለም እንድታሰፍሩ ይሆን። ለዚህ የዩቱብ ቻናል ደግሞ አዲስ የምትሆኑ ሰዎች ብትኖሩ ይሄ መንፈሳዊ ቻናል ስለሆነ ሰብስክራይብ እንድታደርጉ ይሁን። ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ ማለት ነው። አሁን እንግዲህ ቀጥታ ቪዲዮአችንን ላይክ በማድረግ የምንጀምር ይሆናል ማለት ነው። ባይዘዌ እናንተ ላይክ ካላደረጋችሁ የዩቱብ አልጎሪዝም ይሄ ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ፑሽ አያደርገውም፣ አይገፋውም። ስለዚህ የእናንተ ላይክ ማድረግ እጅጉን ኢምፖርታንት ነው ማለት ነው። እንግዲህ በዛሬው ቪዲዮ የምንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆነ አንድ ወጣት ልጅ በፕሮቴስታንት እምነት የአምልኮ ስነ ስርዓት ላይ ሲሳለቅ እንደዚሁም ደግሞ ሲያፌዝ ያስተዋልኩበት ሁኔታ አለና ያንን ቪዲዮ ነው ለምን ይዤ አልቀርብም ምናምን በሚል እሳቤ ይዤ ልቀርብ የቻልኩትኝ እና እንግዲህ እስኪ አሁን ሙሉ ቪዲዮውን ተከታትለን አንድ የምላችሁ ነገር ይኖራል ማለት ነው። ሙሉ ቪዲዮውን እስኪ ተከታትለን እንመለሳለን። በገና ምክንያት አለኝ ለመዘመሬ ብቻ በቂ ነው ለኔ ለማመስገኔ። አምጡ በገና ስጧት እንጂ በገና ስጧት። የኔ ቆንጆ በገና ከየት ያምጡ? መቋሚያ አይደል፣ ጸናጽል አይደል፣ ዝም ብሎ ዥው ድርግም ጠዋ አይደረግ። ከበሮ አይደል፣ ዝም ብሎ አይደለቅ። ከየት ያምጡ? ጸናጽል አይደል፣ መቋሚያ አይሰረቅ። ከበሮ አይደል፣ ዝም ብሎ አይደለቅ። ከየት ይምጣ? በገና የሌለውን እዛ በለመድሽ በፒያኖ ምናምን በጃዝ ምናምን እንጂ በሳክስፎን በገና ወፍ ከየት ይመጣል? በገና እንዴ በገና ስጡኝ አላለችም? የሌለውን ጌታ ምትስጡሽ አስሞክሯት፣ እሷን አስሞክሯት። አትችሉበትም። ምክንያቱም እንዲህ ሊያደርግም አያሳብድም። ያዛዝ እንግዲህ በላው እንደዚህ አያስብልም። በገና የራሱ የሆነ ጸጋ፣ በገና በጣም ለተረጋጋ ሰው ልብን የሚያቀና መንፈስን ወደ ሰማያት ምጥቅ የሚያደርግ እጅግ በጣም ትሁት የሆኑ ሰዎች ሕይወታቸው ክርስትና የሚሸቱ ሰዎች የሚይዙት የቤተ ክርስቲያናችን የዜማ መሳሪያ እንጂ በገና አምጡ፣ ፒያኗን ስጧት፣ ሳክስፎኑን ስጧት። ከየት ይመጣል? ቆንጆ አዳራሽ ውስጥ የሌለ ነገር በገና። የሙዚቃ ሰዎች እንኳን የማይነፉት የማይነፉት ነገር በገና ነው። እና አሳዝንሽ በገና ከፈለግሽ ግን እኔ ጋር ደውዪ። እየዘለሉ አይሆንም፣ እያንቦራጨቁ አይሆንም፣ እያበዱ አይሆንም። አሸሼ ገዳሜ አይሆንም። እያማረሽ ቀረብ እንዴ አደርስልኝ። በገናም ጦ ዳብሉ ቅቤው አይበላም። እሺ እንግዲህ እንደተመለከታችሁት ልጅቱ ባቀረበችው ዝማሬ ላይ ሲሳለቅ ሲያፌዝ ነውና የምታስተውሉት ባይዘወይ ማለት ነው። ልጁ በጣም ነው የተሳሳተው። ውጪስ የመዝሙሩ አውድና እሱ ደግሞ ዝማሬውን የተረዳበት እጅግ በጣም የተለያየ ነው። ቢከዝ የመዝሙሩ ዓላማ የሙዚቃ መሳሪያ ይምጣና ለእግዚአብሔር ክብር ይዋል፣ እግዚአብሔርን እናመስግንበት፣ ለእግዚአብሔር ክብር እንቀኝበት ነው የመዝሙሩ ዋና ዓላማ፣ የዝማሬው ዓላማ ማለት ነው። እሱ ግን ግዴታ በገና ይምጣና ልናመልክበት፣ እግዚአብሔርን ደስ ልናሰኝበት፣ እግዚአብሔርን ከፍ ከፍ ልናደርግበት ይገባል የሚል አይነት እንድምታ እንዳለው አይነት ነገር ነው የወሰደው አሊያም የተረዳው ማለት ነው።
አይታችኋል አይደል? ከፍተኛ የሆነ ዲፈረንስ ነው ያለው ማለት ነው። እሱ የተረዳበት ኮንቴክስት ሌላ፣ የመዝሙሩ ኮንቴክስት ደግሞ ሌላ ማለት ነው። እና እኔ አሁን የገረመኝ ነገር ምንድን ነው? እሱ የመጀመሪያው ልጁ ይህንን ነገር እንኳን የመረዳት አቅም የሌለው ሰው መሆኑ። ሌላኛው ነገር ደግሞ ምንድን ነው? እሱ የተበሳጨውበትና እንደገና ደግሞ ልጁ በጣም የገረመኝ ነገር ማለት ነው ማለት እንዳስተዋላችሁት ሲሳለቅ እንደገና ደግሞ እናንተ የምታውቁት እንደ ጭፈራ ያለ ነገር ነው። እናንተ ጋር ሰከን ብሎ እግዚአብሔር ማመስገን ማምለክ የለም። ትሁት የሆነ ልብ የላችሁም። መዝለል መጨፈር ምናምን ብሎ የተናገረው ነገር እጅግ በጣም እንዳዝንበት ነው ያደረገኝ። እንዳዝንበት አድርጎኛል። ቢካዝ የማይመስል ነገር ሰው እንዴት አንድ እምነት የሌለበትን ነገር እንዴት እንደዚህ አይነት እምነት ነው ያላችሁ እንደዚህ አይነት ሰዎች ናችሁ ምናምን ብሎ በድፍረት በሚዲያ ደረጃ እንዲህ ያለ ነገር ሲናገር በእውነት በጣም የሚያሳዝን ነገር ነው። የሚያሳዝን ነገር ነው። ባይዘው እኔ ልጅ ብዙ ጊዜ እንትን ብዬዋለሁ። የእሱን ቪዲዮዎች ብዙ ጊዜ አስተውላለሁ እና ይመጣል በእኔ እንትን ላይ እና በቃ አይደል የሚያወራቸው ይዞ የሚቀርባቸው ነገሮች እንዳለ የእኛን እምነት የፕሮቴስታንት እምነት ክብር የሚዳፈሩ የሚናኩ ናቸው እና ጥሩ አይደለም ባይዘዌ እና ማለት ነው። እኔ በዋናነት አሁን ማውራ የሚፈልገው ይህ ልጅ ሁል ጊዜ እንደዚህ አይነት ነገር ስለሚያደርግ የእምነታችንን ክብር ስለሚናካ ማለት ነው ልንታገሰው ይገባል ብዬ አላስብም። ምክንያቱም እሱን ዛሬ አሁን እንደዚህ ታክስ የምናሳልፍ ከሆነ ኔክስት ደግሞ ማለት እንዲህ አይነት ነገር ይዞ የሚቀርብበት ሁኔታ አለ። እንደገና ደግሞ ለሌሎች ሰዎችም አርአያ የሚሆንበት ሁኔታ አለ። ስለዚህ ይሄ ልጅ በእውነት በሕግ ሊጠየቅ ይገባል የሚል እሳቤ አለኝ። ምክንያቱም እንዲህ አይነቱ ነገር ከወዲሁ መቀጨት አለበት። ሊቀጭ ይገባል ነው ብለው እንግዲህ ተወዳጆች ዛሬ ይዤላቸው የመጣሁትን ቪዲዮ ብዙም አይደለም፣ ብዙ ቪዲዮዎችን ይዤላቸው አልመጣሁኝም። ይህም ቪዲዮ ነው ይዤላቸው የመጣሁትኝ በእውነት እንደወደዳችሁበትና እንደገና ደግሞ እኔ በተናገርኳቸው ነገሮች በእውነት እንደምትስማሙ አይ ቲንክ ይገባኛል። እና እንግዲህ ዳግም በእውነት ስማርትና ቆንጆ የሆኑ ቪዲዮዎችን ይዤ ከች የሚል ይሆናል ማለት ነው። ታዲያ ሀሳብ አስተያየቶቻችሁን እስኪ ምንድን ነው እሱ የተሰማችሁ የእናንተ ምልከታ ምንድን ነው? በኮመንት ሴክሽን ላይ እንድታሰፍሩልኝ ይሁን። እንደገና ደግሞ የቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ፑሽ ያደርገው ዘንድ የዩቲዩብ አልጎሪዝም ላይክ እንድታደርጉ እንደዚሁም ደግሞ ለምትወዷቸው ይህን ቪዲዮ ቢያዩ መልካም ነው ለምትሏቸው ሰዎች ሼር በማድረግ እንድታደርሱ ይሁን። ለዚህ የዩቱብ ቻናል ደግሞ አዲስ የምትሆኑ ሰዎች ብትኖሩ ሰብስክራይብ እንድታደርጉ ይሁን። ሰብስክራይብ ማድረግ አለባችሁ። ይህ መንፈሳዊ ቻናል ነው። እኛ ደግሞ ገና ጅማሮ ላይ ያለን ሰዎች ስለሆነ ሰብስክራይብ እንድታደርጉን በጌታ ፍቅር እጠይቃችኋለሁ። ዳግም ታዲያ በሚገራርሙና ስማርት ድንቅ በሆኑ ቪዲዮዎች እስክንገናኝ መልካም ሳምንት፣ መልካም ጊዜ ይሁንላችሁ። ብሩካን ናችሁ። እግዚአብሔር ያኮራል።